ሀገር ማለት ምን ማለት ነው? እንዴት ህንጻ ሀገር ሊሆን ይችላል? ሀገር ማለት ሰው ነው የሚሉት ዲስኩር ነው የማይገባ። ሀገራችን ተፈጥሮ የቻራት ሀብታም ናት። አረ ተው ተው፣ ግድ የለም። የሰው ህይወት እየጠፋ ህንጻ ቢደረደር ምን ይጠቅመኝ? ቆይ ለማን ነው አቤት የሚባለው? ማን ነው የሚጠየቀው? ፈጣሪን ወይስ መንግስት? ሀገሬ ተሽጣ ድርሻ ይሰጠኛል። ከየት ነህ? እኔና አንተ ተደምረን የድርሻችን ይሰጠንና የራሳችንን ሀገር ገንብተን ስንፈልግ በችርቻሮ ስንፈልግ በጅምላ እንሸጣታለን። ተሻለ እባላለሁ። ከታናሽ ወንድሜ ጋር የቀበሌ ቤት ውስጥ ነው የምንኖረው። ወንድሜ መስፈን ተሰጥቷለሁ። ነገር ግን ወንድሜ እንዴት ብዬ አንተን ማሳከም እንዳለብኝ ግራ ገብቶኛል። ፈጣሪ ጥበብን ሰጥቶናል። የተሰጠን ጥበብ ለኛ ጸጋ ነው። የተሰጠንን ጸጋ በአግባቡ መጠቀም የኛ ኃላፊነት ነው። የሰው ልጅ ወደ ነበረበት ጤንነት እንደመመለስ ምን የሚያስደስት ነገር አለ? ማንም ሰው በተሰጠው ጸጋ እርካታ ማግኘት ይችላል። ትልቁ የስኬት ቁልፍ በተሰጠው ጸጋ እርካታ ማግኘት መቻል ነው። አብራችሁ እየበላችሁ እየጠጣችሁ ትባላላችሁ እንዴ? ቆይ እናንተ ከተጣላችሁ ታዲያ ከሌሎቹ በምን ተሻላችሁ? ይደብራል በእውነት። እሻን ሰላም ብለና ይሄ ጉዳይ በጉምሩ በኩል እንዲያልፍና እናንተም እንድትፈርሙ ፍቃድ እንዲያገኝ ብዬ ብዙ ለመንኳችሁ። ለዛም ደግሞ ሚስትህን አገጥኩኝ እንድትፈራ ብዬ፣ ነገር ግን ልትፈራ አልቻልክም። ከዛ ደግሞ አንተን አገጥኩኝ፣ ምንም ለውጥ ሊያመጣ አልቻለም፣ ከብት ድካም ብቻ ነው። ስለዚህ በስተመጨረሻ ደግሞ ለእናንተ ልዩ ክብር ሰጥቼ እዚህ የሚያምር ቆንጆ መናፈሻ ውስጥ ያመጣኋችሁ ለምን ይመስላችኋል? አታውቁም ወይ? እንግዲህ አለማወቅ ኃጢአት አይደለም። እያወቁ አለማወቅ ግን ክፋቱ እሱ። ክፋት ደግሞ ያስገድላል አይደለ? ክፋት ያስገድላል። ስለዚህ ቆንጆ ጣፋጭ የማትረሳ አሟሟት እንድትሞቱ ስለፈረድኩባችሁ መጀመሪያ ከምን እጀምራለሁ መሰላችሁ? እስቲ ወንድሜ እንደው ምኗን ነው የምትይላት? አይኗን። ጎበዝ፣ አንተ አትዋሽ። ጎበዝ ወዳጅ ነው። ስለዚህ ከአይኗ እጀምራለሁ ማለት ነው። ጀመሩ። ተቃጥዋት ይፈርማል። ትፈርማለህ? አዎ ፈርማለሁ።
እሺ መፈረሚያውን ወረቀት አስገቡልኝ። ከዛ ደግሞ ተረኞቹን ታስገቡልኛላችሁ። ይኸውልህ ዶክተር፣ ከመቼውም ጊዜ በላይ የዓመት ፍቃድ አሁን ያስፈልገኛል። ሊሆን ይችላል። አንቺን የመሰለ ባለሙያ ተክቶ የሚሰራልን ሰው ልናገኛችን። ቆይ እሺ ዶክተር፣ ምን አድርጊ ነው የምትለኝ? ራሴን የማዳምጥበት ጊዜ ያስፈልገኛል። ደብዳቤ ካስገባው በጣም ቆይቻለሁ፣ ግን ምንም አይነት መልስ ማግኘት አልቻልኩም። እዚህ ቢሮ ድረስ ያስጠራኸኝ ሀሳቧን አስቀይራታለሁ ብለህ ከሆነ ተሳስተሃል። እውቀቴንና ጉልበቴን ሳልሰስት ፔሸንቶችን የማገለግል ባለሙያ ነኝ። ሙያዬንም ፈልጌው ወድጄው ነው የምሰራው። አውቃለሁ። አንድ ወር ያልሽውን ግን ቢያንስ 2 ሳምንት አድርጊው። እኔ እስከዛ ድረስ ፔሸንቶቹን እከታተላቸዋለሁ። እንዲህ ብናደርግ ምን ይመስልሻል? አመሰግናለሁ። ወይ እዚህ በኋላ ግን መኖር የምችል ይመስላል? አብርሽ ትሞታለህ፣ መኖር አትችልም እኮ አልተባልክም? ካልተላመድኩኝ መኖር ይመጥቅማል። ቆይ ምን ጎደለብህ? ምን አጎደልኩብህ? እኔ ለአንተ አላስፈልግህ? አስፈልገኛል። ስለዚህ ለእኔም ስለምታስፈልገኝ ለአንተ ያለኝን የወንድምነት ፍቅር ዋጋ አታሳጣው። ትዝ ይልሃል እናትና አባታችን በሕይወት እያሉ ተረጋግቼ መቀመጥ ስላልቻሉ የወንድምነት ፍቅሩን ጣዕሙን፣ ስሜቱን አላውቀውም ነበር። ኢየሱስ ልክ ነህ። አንዳንድ መጥፎ ነገሮች የበጎ ነገሮች ምክንያቶች ይሆናሉ። ለዛ አይደል ሁሉ ነገር ለበጎ ነው የሚባለው? የኔ እንደዚህ ነው። ያንተን የወንድምነት ፍቅር እንዳውቅ አድርጎኛል።
ሄሎ ፍጹሜ፣ ሄሎ የኔ ልጅ። ሄሎ ሄሎ አባ እንዴት ነህ? ደህና ነኝ። እንደምን አለሽ? እንደው አንድ ከመሆን ሁለት መሆን ይሻላል ያልኩሽን ነገር ችላ አልሽብኝ አይደል? አይ አባ ሁሉም ሰው አንድ አይነት ነው ብለን መልካቸው እኮ እንደሚለያይ ውስጣቸውም ይለያያል። አባ ሁሉም ነገር ፈጣሪ እንዳለው የሚሆነው እሱስ ልክ ብለሻል። እኔ እኮ ልጄ ቀልቧ አንድ ቦታ ላይ እንዲያርፍ በመፈለጌ ነው። ነው ወይስ ላንቺ እኔ ሽማግሌ ልላክ? ለማንኛውም ልጫንሽ አልፈልግም። የኔ አስተዋይ አባት፣ ከኔንሰን ማንዴላ ቀጥሎ የነጻነት አባት መባል የነበረብህ አንተ ነበርክ። እሺ አባዬ ቻው በቃ። እንዴት ነሽ? አስሚ እንዴት ነህ? ይወዳጃለች። እንዴት ነሽ? ሰላም ነሽ? ቁጭ በል። እንዴት ነሽ ታዲያ የወዳጄ ልጅ? ደህና ነኝ። አስሚ እንዴት ነህ? አባትሽ ሰሞኑን አልተደዋወልንም፣ ግን በሰላም ነው? ደህና ነው? ቅድም እኮ ደውሎልኝ ነበር። ምን እባክህ ሽማግሌ ምናምን ልካለው እያለ ነበር። ሽማግሌ እንዴ? አንተንም እሱ ልኮህ ነው አይደል? አይ ኧረ አይደለም። እባክህ ነቅቼ ይባላል። አንተም አግቢ ልትለኝ ነው አይደል? አዎ። እንዴ አስሜ ምን ሆነሃል? እኔ እኮ ትልቅ ልጅ ነኝ፣ ማስተዋል እችላለሁ። አዎ ይገባኛል። ግን እሱ ምንድነው እንደዚህ እንደ ድሮ ሰው አግቢ የሚል ቋንቋ የሚጠቀመው እንዴ? ምንድነው? ጉሽ እኔም እኮ የምለው እሱ ነው። እንዴ እሱ ራሱ 10 አግቢ ይለኛል እንጂ ካገባው በኋላ እኮ መራራቃችን ነው። ለነገሩ እኔ ያንቺ እንደነት ለማረጋገጥ እንደው ስጠፊ እንደውች ልጅ ምን ሆነ አይሆን ብዬ ቼክ ላደርግ ነው እንጂ የመጣሁት እሱ ልኮኝ አይደለም። አይዞሽ እሺ፣ ሁሉን ነገር አነጋግሬዋለሁ። አንቺ ነፃ ሴቱኝ። በጣም አመሰግናለሁ። አቤት አንቺ ውይ፣ አቤት የሴት ነገር እንደው ዝም እንደው ሻይ ቡና አይባልም? ወደ ገደሉት የኔ ነገር ሻይ ሆነ ቡና። አይ ወዳጄ ሊስቀልድ ነው። አይዞሽ ደግሞ ይኸውልሽ እኔ ራሴ ፈልጌ ቆንጆ ስነ ስርዓት ያለው ልጅ በእውነት በስነ ስርዓት ያደገ ልጅ ፈልጌ እኔ ራሴ ነኝ የምድርሽ። እሺ እንዴ አስሚ፣ አሁን የአባቢን ሀሳብ ስትቃወም አልነበረ እንዴ? ቆይሽ እኔ እሺ ብልህ እንኳን እንደው ያልከኝ አይነት ልጅ በህይወት አለ? እርግጠኛ ነኝ ቢኖር ራሱ ብሔራዊ ሙዚየም ነው መግባት ያለበት። አንቺ ልጅ እኔ አልቻልኩሽም፣ በእውነት አልቻልኩሽም እኮ ባች ላይ ነው የሚሻለው። አዎ ግን አታስቢ፣ እኔ ነኝ የምድርሽ። እሺ ጥሩ ልጅ አለ ያባቷ ልጅ። እንግዲህ የምንሰራው ስራ በጣም አስፈላጊና ብዙ ሀገሮችን ከፍ ያደረገ አዋጭ ስራ ነው። ነገር ግን ይህን ስራ በምንሰራበት ጊዜ በጣም ጥንቃቄ ያስፈልጋል። ከዚህ በፊት ከነበሩ ደንበኞቻችን በተጨማሪ ሌሎች ደንበኞች ሲመጡ በጥንቃቄ ተፈትሸው ትኩረት ሰጥታችሁ እያንዳንዷን ነገር በትኩረት ተጠንቅቃችሁ ሰርታችሁ ፈትሻችሁ አስገብታችሁ ከዛ በኋላ ነው ደንበኛችን የሚሆኑት። አለበለዚያ ዝም ብሎ በምንሰራ ትንሽ ተልካሻ ስተት አላስፈላጊ ኮተት ውስጥና ዘግጥ ውስጥ ነው የምንገባው። ተግባባን? አዎ አለቃ፣ ባለፈው ሳምንት የገቡ በርካታ ኮኬኖች አሉ። ስለዚህ እነሱን ለማከፋፈል ብቁ የሆነ ሰዎችን መመልመል ይኖርብናል። ጥሩ። እሺ ወደ ምልመላ ከመግባታችን በፊት ከአንተ ጋር የምንሰራው አንድ ወሳኝ ስራ አለ። አንተ ትቆያለህ፣ ሌሎቻችሁ ጨርሰናል። ሂዱ። ፍጹም ትባላለች። ሜክሲኮ ሀገር የሚገኝ ጓደኛዬ የእሱ ልጅ ነች።
እንዴት አይነት ቆንጆ መሰለች! እርግጠኛ ነኝ አንተ በአካል ስታያት ትወዳታለህ። ብር የሰው ልጅን ህይወት እንደሚያተርፍ የገባ አልመሰለኝም። በህይወት ለመኖር ሁለት አማራጮች አሉ። ይሄ የምኖረው ኑሮ ተመችቶኛል ካልክ የድህነትና ናሙና ሆነህ ትቀራለህ። አይ ደግሞ ይሄኛው ይሻለኛል፣ ያንተ መንገድ ይሻለኛል ካልክ ደግሞ ይሄኛው መንገድ ትክክል እንዳልሆነ ላስረዳህ፣ ላሳውቅ ከፈጣሪ ተላኩ መልእክተኛ ነኝ። አይዞ እንድታዝን አይደለም እንደዚህ ያልኩ። አየህ አውቆ የተኛ ሲቀሰቅሱት አይሰማም እንደሚባለው ነው። ወንድም የነርቭ በሽተኛ ነው አይደል? እንዴት አወቅ? አይ ምን እኔ እኮ በአሁን ሰዓት ራሱ እናንተ ቤት ምን እየተከናወነ እንደሆነ አውቃለሁ። ወንድሜ የነርቭ በሽተኛ እንደሆነ ላስታውስ ብዬ ነው። ከዛ ከህይወት ሰሌዳ እየገለጥክ ምን ያህል አመት ብሰራ ምን ያህል አመት ብለፋ ወንድሜ ላሳክመው እችላለሁ ብለህ ማሰብ አለብህ። እስከዛሬ በኖርክባቸው አመታቶች ውስጥ ምንድነው የሰራሁት ብለህ ካሰብክ መልሶ ያለው አንተ ጋር ነው። ይሄ የኖርከውን የሚሰለችና የሚያስጠላ ህይወት ደግመህ መኖር የለብህም። ያንተ እኮ ታስረህም ስትፈታም ያው ምንም እኮ ለውጥ ያላመጣ ሰው ነህ። ቀናቶች በቆጠረን ቁጥር ህይወት የሰጠችንን የህይወት ሰሌዳ እየሰረዝን እየቀነስን ነው። ከዛ የምንዋጣው ዋናው ሀቁ ላይ ስንደርስ እስከዛሬ የፈጸምኳቸው ነገሮች ምንድናቸው ብለህ ቆም ብለህ ስታስብ ሞት መሃል ላይ መሆንን ካላስታወስክ ትዝ የሚልህ ሞትህ ነው ማለት ነው። አንድ ሯጭ ሲሮጥ ውሃ እየጠጣ በሐሳቡ ዶላር እንደሚቆጥረው ሁሉ አሁንም ደግሞ ህይወት የሰጠችን የብር ጽዋ እየተጎነጨህ ህይወትን ተወዳድረህ ማሸነፍ አለብህ። ለማሸነፍ ደግሞ የመጨረሻው ውድድር አለ። የመጨረሻው የወንድምን ህይወትና ተስፋ እኔ እናንተ መዳፍ ውስጥ ነው ያለው። ያው እንግዲህ እኔ አተርፋታለሁ፣ አንተ ደግሞ ከኔ ጋር ካልተስማማህ ህይወቱን ታሳጥራለህ ማለት ነው። እርግጠኛ ነኝ ወንድምህ አላማውን ህልሙን እውን እንዲያደርግ ትፈልጋለህ አይደል? እሺ ቆይ ከኔ ምንድነው የምፈልገው? ፍጹም የጓደኛዬ ልጅ በጣም ጠርጣራና ጠንቃቃ ልጅ ነች። ፍጹም ያው ላስተዋውቅ አይደለ? ስለዚህ እሷ የምትፈልገውና እሷ የምትወደው አይነት ወንድ ሆነ ተቀርባታለህ። ከዛ በኋላ ለህይወት በጣም አስፈላጊና ወሳኝ ዶክመንት አለ፣ እሱን ታመጣልኛለህ። ዶክመንት? ምን አይነት ዶክመንት? አይ ችግር የለውም፣ እሱ ያው ጊዜው ሲደርስ የሚታወቅ ይሆናል። ወንድምህ ለህክምና ምን ያህል ነበር የሚያስፈልገው? 600 ሺህ ብር። 600 ሺህ ብር። ኦኬ። ስለዚህ አንተ ዶክመንቱን ስታመጣልኝ 600 ሺህ ብሩን እሰጥሃለሁ፣ ያው እንቀያየራለን ማለት ነው። ከዛ በኋላ ወንድምህን ታሳክማለህ። this is life, give and take። እሺ ታሺ ዛሬ የተለያየ ደስታ ስሜት ይነበባል። አይዞህ፣ የጀመርኩትን ስራ እንደጨረስኩ እንደ ሀገር በኢሜል ከተጻጻፍኳቸው ባንግሎር ከሚገኘው አስቴር ሲኤምአይ ሆስፒታል ልታከማለሁ። የእውነትህን ነው ታሺ? አዎ ትድናለህ፣ በቅርቡ ይሆናል። እውነትም ፍጹም ቢህ የበላሽ እንደዚህ እኮ አልፎ አልፎ ከቤት እየወጡ መብላት ጥሩ ነው። እሺ መብላት አለብሽ። ናስሚ ከማን ጋር እወጣለሁ? ልውጣ ብልስ አንድ ያለኝ አንተ ነህ። አንተም ደግሞ እንደዚህ በአመት አንዴ ነው የምትገኘው። አይዞሽ። ካሁን በኋላ
ብቸኝነት የሚባል ነገር የለም። ተዋውቁ፣ የወንድሜ ልጅ ነው። ተሻለ ይባላል። ካሁን በኋላ ይኸውልህ ጊዜ የለኝም የሚባል ነገር አልፈልግም። እሺ? ባለ ጊዜ ሁሉ እንድጠይቃት። እሺ? መጠየቅ አለባችሁ። ተጠያየቁ። ቁጭ በል። ደህና ነህ አይደል? እንዴ ትተዋወቃላችሁ እንዴ? ባለውለታዬ ነው። እኔ እኮ በእኔ ቤት በአንቺ ብቸኝነት ተጠቅሜ በእኔ ቤት በቃ የሆነ ሰው ፈልጌ አፈላልጌ በቃ እንዳትጎጂ ሰው ማስተዋወቂ ነው አይደል? አስተዋወቂ ሞቻለሁ አሊም ብሎ አስተዋወቂ አደራ ነግሬያለሁ። አንተ በጉልሹ ልክ ብላችሁ አቤት የዘንድሮ ወጣቶች ሳተ መለኮት ናቸው። በል ታጠብና እንዴት ነህ ወዳጄ? እባክህ ሰላም ነው ወይ? አዎ እንዴ ምን እሱ እንዴት ይረሳል ብለህ ነው? ምን ይረሳል? ኧረ አይረሳም። የእኛ ጊዜ እኮ መቼም ቢሆን ተመልሶ አይመጣም። እውነቴን ነው የምልህ አይመጣም። ኧረ ችግር የለም እንዴ እኔ ራሴ ነኝ ጥሩ ሰው ፈልጌ የምድርልህ። እውነት እኔ ነኝ ለወግ ለማድረግ ማበቃለህ። ኧረ ምንም የሚያሳስብ ነገር የለም አታስብ። እንግዲህ መቼም ለወዳጅ ከዚህ በላይ የሚደረግ ነገር ምን አለ ብለህ ነው? እውነት አኮራሃለሁ። መልካም እሺ፣ እደውላለሁ። እሺ ጥሩ። እንዴት አይነት ወዳጅ መሰለህ? ጥሩ ወዳጄ ነው። ፍቅር የማትረጋ ሰው ወድጄ ላሊዛት ላላስቀራት አሳድጄ ይሄው ስከተላት እኖራለሁ። ጨክኜ እንዳልተዋት ጥሎብኝ ደሞ ወዳታለሁ። ንገሪኝ ኧረ እንደምን ከርመሽ ከማን ጋር ውለሽ አደርሽ ሰሞን ማነው ባለ ሳምንት ተረኛሽ ተረጋግቶ ሊኖር ያሰበ እንደኔ የሚያጣሽ ያለ ቀልብ አብኩተው ያበሰሉት እህል ጠረኑ ቢጠራ ትርፉ ቃር አይደሎይ መች ሰውነት ሊሆን የገፉት እንጂ ላትኖሪበት ነገር 10 ቤት ለመስራት 10ዋን ስታይ አብርሽ ምን ሆነሃል? አንተ እንደዚህ እስክትመለስ ለምንድነው? ከዚህ ሳደግ ምን እንደምትሰማ እያወቅህ አንተ እናት አብርሽ ቢያንስ አምጣና እንኳን አሉሳኝ አትለኝም እንዴ? ቅዝቃዜ ሲያገኝ እኮ ነው እንደዚህ የሚያደርግ። እኔን ያስቸገርከኝ መስሎ ነው አይደል? ተሼ ወይ አብርሽ ዛሬ አምሮብሃል። ገና ምን አየህ? አንተም ቁመት ሄዳለህ እኔም ያምርብኛል። አሁን ስራ ስላለኝ እሺ፣ ትናፍቀኛለህ። አይዞህ እሺ። ተሼ ሰላም ነው? አንተ ጋር እየመጣን ነበር። እንዴት ነው? በሰላም ነው? አብርሽ እንዴት ነው? ተሻለው? ተሼ አዎ በቃ ይኸው ከሰፈር ሰው ያለውን መላዝን ተፍ ብለን ይዘንልሽ መተን በቃ ተሼ እንዲደብርሽ ምናምን አይደለም። ሁሉም ሰዎች የራሳቸውን አመለካከት አላቸው። በአንቺ እምነት የሴትም ሆነ የወንድ ጓደኝነት ውስጥ የመጀመሪያው መንገድ ምንድነው ብለሽ ታስቢያለሽ?
እኔ ማንንም ሰው ጓደኛ ከማድረጌ በፊት መጀመሪያ የሰውን ማንነት ማወቅ አለብኝ። ጥሩና መጥፎ ሰውን ለይቼ ማወቅ አለብኝ። ህይወትን በፈለከው መንገድ መግለጽም ሆነ በፈለከው የህይወት ፍልስፍና የመኖር መብቱ ያንተ ነው። ማንም ያንተን ህይወት ሊመርጥልህ አይገባም። ምን እንደሆነ ታውቃለህ? ህይወት ለኔ ቤት ውስጥ እንዳለ መጋረጃ ናት። መጋረጃ ለብዙ ነገር ይጠቅማል። ብርሃን ወደ ቤት እንዲገባ ስትፈልግ መጋረጃውን ትከፍተዋለህ። እንዳይገባ ደግሞ ካልፈለግ ትዘጋዋለህ። መስኮትን ስትከፍት ደግሞ ሁሉም ነገር ወደ ቤት ይገባል። ብርሃኑ፣ ንፋሱ፣ ብርዱም ፀሐዩም ወደ ቤት ይገባል። ሁሉም ነገር ያለ መጠን ወደ ቤት በመግባት መጋረጃህን ማናወጥ ይጀምራል። ቀስ በቀስ ወደ ህይወትህ እየገባ ህይወትህን ሰላም ይነሳል። መስኮትህን አስቀድመህ ባለ መክፈት መጋረጃህን ብቻ በመግለጥ ወደ ቤት የሚመጣውን ሰው ማንነት ማወቅ ትችላለህ። ይሄ መጋረጃና ያንተ ህይወት ይመሳሰላል። ሳታጤን ወደ ህይወትህ ያስገባኸው ሰው የተንኮል አድማሱን አስፍቶ ልትቋቋም ከምትችለው በላይ ህይወትህን ሰላም ነስቶት ይሄዳል። ስለዚህ በደንብ ማጤን ያስፈልጋል ወደ ህይወትህ የሚመጣውን ሰው። ጨቀጨኩ አይደለ? ሻይ እናፍላ ነው። የሚጣፍጥ ሻይ ነው ያፈላሽው። አመሰግናለሁ። በነገራችን ላይ አታስመላሽ በጣም ነው የሚወድሽ። በጣም ጥሩ ሰው ነው። ዳድራሱ የሆነ ነገር ሲፈልግ ቀድሞ የሚደርስለት እሱ ነው። ጉዳይ ራሱ እሱ ነው የሚያስጨርስለት። እናት አባትሽስ አታውቅም እንዴ? አይ ረስቸው ሊሆን ይችላል። የሰው ልጅ ነን እንረሳለን አይደል? አባቴ ሜክሲኮ ነው የሚኖረው። እናትሽስ? እንዴ እናቴ እኮ በህይወት የለችም። አዝናለሁ። እና አባትሽ እየመጡ ያዩሻል? ሄድ መለስ ነው፣ እዚያ አይኖርም። ቆይ አንተ ግን ላስሜ ምን ነህ? የወንድሙ ልጅ። ቆይ አንተስ ከማን ጋር ነው የምትኖረው? በጣም የምወደው ታናሽ ወንድም አለ። ደስ ይላል። በጣም ነው የምወደው። ያለሱ መኖር ሁሉ የምችል አይመስለኝም። ወላጆችስ? ወላጆቻችን በህይወት የሉም። በጣም ይቅርታ። ግን ደግሞ በጣም የምትወደው ወንድም አለ ማለት? አንቺ እንዴት ብቻሽን እዚህ ትልቅ ቤት ውስጥ ሰው መቅረብ አትፈልጊም? ሰው አትወጂም? ሰው የማልቀርብ አይነት ልጅ ሆኜ ወይም ሰው ጠልቼ አይደለም። እና ለምን ደግሞ አቀርብ? ያውን ጊዜ ግን ጓደኛ አንተን ይቀርብህና ካንተ የሆነ ጥቅም ይፈልጋል። ለምሳሌ ማለት ለጓደኝነት ስትል ካረከው ትልቁ ነገር ይልቅ ያላረከውን ትንሽ ነገር አስቦ ይሸሻል። ፈልጎ ይሄደን ደግሞ ምን ትለዋለህ? በእኔ እምነት ጓደኝነት ማለት ከስጋ ዝምድና በላይ ነው። ስለዚህ ጓደኞችሽ መጽሐፎችሽ ናቸው ማለት ነው ማለት ትችላለህ።
መሄድ አለብኝ። ማለት ወንድሜ ብቻውን ነው። ቆይ ወንድሜ መች ነው ተስተዋወቅ? ወይ ለምን እዚህ ይዘው አትመጣም? ለመዳን የቀሩኝ ጥቂት ጊዜያት ናቸው። በቃ ተስፋ ብቆርጥ ይሻለኛል። አብርሽ በእናትህ እንደዛ አትበል እንዴ! ደግሞ ፈጣሪ ባለው እንጂ እነሱ ባሉት አይደለም። በቅርቡ ሄደን እንድታከም የቻልኩትን ያክል አድርጋለሁ። ለአንዳችን ብርታት ለአንዳችን ጥንካሬ ነው አይደል? እሱስ ልክ ነው። እሺ ምን ልትሰራ? አብርሽ በሚሊዮን የሚሸጥ አንድ ቤት አለ። እሱ እንዳሻሻት ቀጥታ ይደጣቀማል። እኔ ብለው ወንጀል ውስጥ አትገባም አይደል? ስልክ ይጠራ አብርሽ፣ ሰው እየጠበቀኝ ነው። እሺ የምትፈልገው ነገር ካለ እና ቡሻሉ እነሱን ጥራቸው። እሺ ሀገር ማለት ለአንቺ ምንድን ነው? ሀገር ማለት ሰው፣ መሬቱ፣ ይሄ የምታየው ኢትዮጵያ። ጥሩ ህንፃ ዳቦ ይሆናል። ዳቦ መሆን ባይችልም ዳቦ መግዣ ግን ይሆናል። እኔ እኮ ግርም የሚለኝ ለህንፃ ስራ የሚውሉ ማሽኖች በሚሊዮኖች ወጥቶባት ያው ነፃ ቀረጽ ይገባሉ። እሺ ቆይ ኢትዮጵያ ውስጥ ስላሉት ሆስፒታሎች የምታውቂው ነገር አለ? ለነገሩ የደረሰበት ነው የሚያውቀው። በቂ የሆነ የህክምና መሳሪያ እንኳን የለን። ምን አለ 10 የህንፃ መሳሪያዎችን በሚሊዮኖች ከፍለው ከሚያስገቡ አንድ የህክምና መሳሪያ እንኳን ቢያስገቡ። ሰው ግን እንዴት እንደዚህ አይነት ሀገር ይኖራል? ኢትዮጵያ እንደዚህ መሆኗ ከመወለደ በፊት እናቴ ነግራ ቢሆን ኑሮ አልወለድም ነበር ምለው። ሀገር እኮ የምታድገው በመንግስት ብቻ አይደለም፣ የህዝብም እርዳታ ያስፈልገዋል። ማንም አክቲቪስት ነኝ ባይ ተነስቶ ድንጋይ ዳቦ ነው እመን እያለ ጭንቅላትን እያደነዘዘውና በፖለቲካ ቁማር እየቆመረ በሰው ነፍስ ሲጫወት የጥይት እርሳስና ስተትህን መልሰ የምታርምበትን እርሳስ መለየት የተሳናቸው ልበ እውራን በሞሉበት በእውቀት ሳይሆን በጥይት ሀገር መምራት የሚናፍቃቸው ባንዳዎች ካልጠፉ መቼም ሀገር አይኖረን። ሀገሬ ለእኔ ምን አረገችልኝ ሳይሆን እኔ ለሀገሬ ምን አረኩላት እንበል። ለቀጣዩ ትውልድ ማውረስ ያለብን ያልፈራረሰችውን ኢትዮጵያ እንጂ የፈራረሰችውን ኢትዮጵያ አይደለም። እንደዛ ካልሆነ ግን እንደ ሶሪያ፣ እንደ ሊቢያ የመሳሰሉ የፈራረሱ ሀገሮች እጣ ፈንታ ነው የሚደርሰን። የዛኔ ማን እንደሚያስጠጋ እናያለን። አንድ ነገር ልንገር፣ ኢትዮጵያዊነት ማለት ለኔ እውነትና እምነት ነው። አንቺን ያልገባሽ ነገር አለ። ምን አይነት ፍጡር ነሽ ግን? ለምን እንደቀረብኩሽ ብታቂ እንዴት በጠላሽ። ይሄ ሰው በሆነ የአሸባሪዎች ብጥብጥ ወይም በሆነ ነገር የተጎዳበት ሰው አለ። ፈቃደኛ ሆኖ ቤቱን ወስደኝ አይመስለኝም። ለህይወት በጣም አስፈላጊና ወሳኝ ዶክመንት አለ። እሱን ታመጣልኛለህ። መልካምና ቅን ሴት ናት። ሴት ልጅ የተፈጥሮ ውበት መሆኑ የገባት ውብ ሴት። ግን ደግሞ የሷ ቅንነትና መልካምነት ከወንድሜ ህይወት አይበልጥብኝ። አይኔ ኮኮብ ጉብሌን ዓለም የደስደስ ይዋጣ አስታውላኝ ደጀን ዓለም የተዋበች የዘንድሮው ክረምት አጉረመረመና ሐምሌና ነሐሴን አጥግቦታልና አሳይኝ ዓመታይ ያቺን መልከቀና እንዲህም አልነበር ያቻምና ዋሳቤ እንዲህም አልነበር ያቻምና ዋሳቤ እንዲያው ለቆንጆ ልጃይ ተጨነቀ ልቤ ውበት አይቶ ማለፍ እኔን ምን ቸገረኝ
ውበት አይቶ ማለፍ እኔን ምን ቸገረኝ አሸነፈኝ ቃሏ ላይ ብታነጋግረኝ እንደ ገብሱ ዛላ የኔ ዓለም ጸጉሯ ተጎንጉኖ መሄድ አለብኝ ማለት ወንድሜ ብቻ ነው። ሰላም፣ እንዴት ዋልክ? ተሽ ይኖራል? አሁን ወጣ። አልደወልሽለትም እንዴ? እዚህ ማገኘው መስሎኝ ነበረ። ወንድሙ ነህ አይደል? አልተሳሳትሽም። ለምን አትደውልለትም? አይ አልደውልለትም። እዚህ ጠብቀዋለሁ። ፍጹም እባላለሁ። አብርሃም እባላለሁ። ተቀመጪ። ድምጽ በጣም ነው የሚያምረው። ዘፈን ትሞክራለህ? አመሰግናለሁ። ሞክር ነበር ማለት ገና ልጅ ነህ፣ አቅም አለክ። አልገባኝም። ትንሽ ጤና ማጣቴ ነው እንጂ ነይ ከጀርባዬ አንድ ነገር ላሳይሽ። ነይ። ከ10 ዓመት በፊት ልጆቹን ስንጫወት ከዛፍ ላይ ወድቄ ነበር። ያኔ ማንም ሰው ይተርፋል ብሎ አላሰብም ነበር። በፈጣሪ ቸርነት ጥቁር አንበሳ ታክሜ ተረፍኩ። 1 ዓመት ሙሉ ካልጋ ሳልወርድ ነበር ሕክምናዬን ስከታተል ነበር። እና 1 ዓመት ያክል አልጋ ላይ ተኝቼ ማገገም ቻልኩ። ከዛ በኋላ ግን አገረሽብኝ። ቆይ አገገመ ከነበረ እንዴት ተመለሰብ? ያኔ ዶክተሮቹ ህይወቴን ለማትረፍ ሲሯሯጡ ሰርጀሪ በሚሰሩበት ወቅት ሲዋና ሲቱ የሚባሉ የነርቭ ክፍሎችን ነክተውት ነበር። እና ክብደቴ በጨመረ ቁጥር አጥንቶቼ በሰፉ ቁጥር እነዛን ነርቮች መጫን ጀመሩ። እንደምታየው እና ይሄን ህክምና እዚህ ማግኘት አይቻል? የጥቁር አንበሳ ስፔሻሊስቶችማ ሰርጀሪውን ማድረግ ይችላሉ። ግን የህክምናው መሳሪያ እዚህ ሀገር የለም። ቆይ ሌላ ሐኪም ቤት አልሞከርክም? ሞክሬያለሁ። ብዙ ሐኪም ቤቶች ሞክሬያለሁ። ከውጭ ሀገር ለእርዳታ የመጡ ስፔሻሊስቶች ራሱ አይተውኛል። የመዳን እድሌ 50% ነው ብሎኛል። ከዛማ የሐኪሞች ቦርድ ውጭ ሀገር እጄ እንድታከም ሪፈር ጻፈ። ምን ያህል ጊዜ ሆኗል ሪፈር ከተጻፈል? 3 ወር። ከ3 ወር በኋላ ግን ወይ ከናካቴው ካልጋ መውረድ ማልችል ሰው ሆናለሁ፣ ወይ ደግሞ እሞታለሁ። አይዞህ በቃ ምንም አትጨነቅሽ። ነገህን ለፈጣሪ ስጥ። ነጋችንን መቀየር የሚችል ፈጣሪ አለ።
ሌላ ቦታ ስለተመደብኩ እኔን ተክቶ ሊሰራ የሚችል ሰው ይመጣል፣ ከሱ ጋር ትሰራላችሁ። በእኔ ላይ ማንም ሰው ክህደት እንዲፈጽምብኝ ምንም አይነት ክፍተት አልሰጠውም። አሁን ደግሞ የዘፈን ሰዓት ነው። እሺ መልስ ፈለልኛ። ግን መዝሙር ነው የምትሰሚልኝ? እሺ መዝሙር የልጅነቴ አረ ራሱ አይደለም። ምን መሰለ እንዲች እንዲሽ በልልኝ። እሱ መዝሙር ለኔ እንዴ? ለምን? እኔ እንደ ልጆች ከዚህ በኋላ መጫወት አልችልም። እንደ ጤነኛ ሰው መራመድ አልችልም። በዚህ የቴሌቪዥን መስኮት ብዙ ድምፃውያን እናያለን። ነገ ደግሞ ተተኪው ድምፃዊ አንተ ነው። አንተን ነው የሚጠብቀው። እስቲ አይናጭፍ። አሁን ያለህበትን ቦታ ወርሳ። እስቲ አስበው። በጣም የምትወደውን ዘፈን ልትዘፍን በጣም ትልቅ መድረክ ላይ ከምትወዳቸው ድምፃውያን ጋር ሁሉም ሰው አንተን ድምፅ ለመስማት ጓጉቷል። እየጮሁ እያፏጩ አብርሽ አብርሃም እያሉ እየጮሁ አንተ በጣም ለመስፈን ጓጉታል። ለአንተ የመጀመሪያ መድረክ በጣም ደስተኛ ሆነክ ማይኩን ለመያዝ ጓጉታል። ወደ መድረክ ስትወጣ ሁሉም ሰው ሲጮህ ያንተን ድምፅ ለመስማት ጓጉቷል። እስቲ አስብ። ልክ ልትዘፍን ስትል የሰው ጩኸት አስበው በደንብ። በጣም ደስተኛ ነበርክ እየዘፈንክ። ሁሉም ሰው ደስተኛ ነበር። ሁሉም አንተ ድምፅ ህይወትን በሚዛን ልንገልጻት እንችላለን። ልክ ምስሉ ላይ እንደምንመለከተው ህይወት ውስጥ የምታስገባቸው ልክ ያልሆኑ ሰዎች ህይወትህን ያልተረጋጋ ያደርጉታል። ህይወት ልክ እንደ ዥዋዥዌ ይሆናል። አንተ እንደፈለግከው ሳይሆን ወደ አጋደለበት ሚዛን ህይወትክ ይመራል። ስለዚህ ምን ጊዜም በህይወት ውስጥ ሶስተኛ ሰው ጣልቃ ማስገባት የለብህም። አስወርጇል። ሲጀመር የኔ ልጅ አይደለም። እኔ ደግሞ ታፈችኝ ነሽ። ስማ፣ በዚህ ጃ አጎሳትን ጃ ትምጣት። እሺ ሶስተኛ ወገን ስለሆንኩኝ ይቅርታ። እኔ ነኝ ይቅርታ ማለት ያለብኝ። እንዴት? ነገሮችን በዚህ መልኩ ማየት ስላልቻልኩ። ስለተረዳሽኝ አመሰግናለሁ። እኔ የምልሽ
ፍቅር ግን እዚህ አስበሽ ነው ወይስ አታስበው? እንዴ ካስብኩማ ከዛ ሳያዘ ፍቅር ሳይሆን ቅድ ነው ማለት ነው። ማለት ቢይዘኝስ ምን የሚያደርገኝ ይመስልሻል? ብርድ ይላል፣ ለሊት ያቃዣል፣ ምግብ አይበላልህም። ቅዠቷል። ምግብ ግን እስክጠግብ ነው የምበላው። በቃ እነዚህ ምልክቶች ካላሳየ ፍቅር አልያዘም ማለት ነው። ማለት ምንም እኮ ጠግቤ ብበላም ያመጋገብ ሰዓቴ ተዛባ ነው። ትንሽ ቁርጠትም አለብኝ። በቃ እሺ አልትራሳውንድ ትነሳለህ፣ እኔ ሪፈርስ እላለሁ። የእውነት ግን አንድ ነገር ልንገር፣ ብዙ ሰዎች ፍቅርን በተለያየ ነገር ይገልጹታል። አንዳንዶቹ ፍቅርን በእሳት ይመስሉታል፣ አንዳንዶቹ ደግሞ በውሃ። ያው እሳቱም ከልክ በላይ ከሆነ አቃጥሎ ያጠፋል፣ ውሃውም ደግሞ ከመጠን በላይ ከሆነ አስምጦ ያስቀራል። ስለዚህ ያው ሁሉም ነገር በልክ ሲሆን ደስ የሚለው። በልሽ በቃ ለማንኛውም ደህና ደር። የማንበቢያ ሰዓትም እየተሻማብኝ ነው። እሺ ደህና ደር። ስራ ግን ምንድነው? ስራ ለጊዜው ምንም ስራ የለኝም። ቁጭ እስቲ ቆይ አንዴ ቆይ። እንዴ ምን እያደረግሽ ነው? ምንም። እንደዚህ ሆነ ብርሃን ማየት ትችላለህ እንዴ? እንዴት አይን ተጨፍኖ ብርሃን ማየት ይቻላል? ቆመስ መራመድ ትችላለህ? አትችልም። አይናችንን ስንገልጥ ብርሃንን ማየት እንችላለን። የታወረ አይንንም መምራት እንችላለን። የታወረ ልብን ግን መምራት አንችልም። አይናችንን ስንገልጥ የታወረ ልባችንን መግለጥ አለብን። ስንራመድ በእንቅፋት እንመታለን። በእንቅፋት አለንጋ ደግሞ ካልተመታን ስኬትን ማግኘት አንችልም። መራመድ ስንጀምር እንወድቃለን፣ ስንወድቅ ደግሞ እንነሳለን። ከህይወት ውብ ሰገነት ለመቀመጥ ህይወት ለተራመዱ እግሮችና በእንቅፋት አለንጋ ለተመቱ ቅድሚያ ትሰጣለች። ከቆምንበት ካልተራመድን ለምን እንደተፈጠርን አናውቅም። ጊዜው ራስን ፈልጎ የማግኘት ነው። ራስን ፈልግ። ራስን ፈልገህ ስታገኝ ያኔ ለተፈጠርክበት ዓላማ መኖር ትጀምራለህ። እሺ አረች ሸከስ ሰፈር መመላለስ አበዛች። አቤት። ኧረ ምን ነው ተሽ ፓፋ አላብሽ? ምን ፓፉ ልሸምች መጣሽ? ይኸውልሽ ተሽ ማለት 5 ዓመት ሸቤ ነበረች። አሁን ይኸውልሽ ወንድሙን ለማሳከም ሲል ይኸውልሽ ተፍ የሚለው ባህሪ ፍጹም አልተመቸኝም። ይሄን ፓፍ የሚለውን ነገር ብታስቆሚ ደስ ነው የሚል። ይኸውልሽ ወንድሙ በጣም ታሟልና እኛ ከሰፈር የሆነ ነገር በት ብለን የሆነ ነገር አድርገናል ያቅማችንን። አንቺም ከቻልሽ ፋሙ ኮንሽ በደንብ በእናትሽ የሆነ ነገር አድርጊለት። የኔ ቆንጆ የኔ ሸጋ የኔ ቆንጆ የኔ ነሽ ታለከተሽ
መቶ ሰው ቢሰለፍ አንቺን የማይመስል ፍቅር ነው ህመም ነው በይ እስኪ ንገሪኝ አንቺን ባየሁበት ሌላ ልታይ ተረተርኩት ልቤ ተነካው መሰለኝ በወር በ15 ቀን ከሆነ ነገር ሳላይሽ አልቀርም ይብዛ እንጂ ችግሩ። ይኸውልህ አብርሽ ተሽ በምንም ተአምር እዚህ መምጣት የማወቅ የለበት እንዴ? ለምን? በጣም እኮ ነው ደስ የሚለው። አይ ሳልነግረው ስለምመጣ እንዳይደብረው ብዬ ነው። አረ ችግር የለውም። አንቺ ባትነግሪው ምን እነግረዋለሁ? ብቸኝነቴን እኮ ነው የተቀራሽ። አውቃለሁ ግን ጊዜው አሁን አይደለም። እሺ እሺ፣ አንቺን ደስ ካለሽ አልነግረው። ማነው? እኔ ማን? ወዴት? ፍጹም ደውላልኝ። ፍጹም እንኳን ቀኔን ብለህ ወጣች እኮ ልጠብቃታ ቤት በሌለችበት አንተው። እሺ ደውዬ ላገናኝ። እሱ መልካም ሀሳብ። ሄሎ ፍፄ። ሄሎ ተሽ እንዴት ነህ? ቤት መጥቼ እኮ የለሽም። አዎ አሁን ወጣሁኝ። ግባና ጠብቀኝ። እሺ ይኸው ግባ። ምን እየሰራ ነው? አይጥ አይጥ? የት አለች? አይጥ እዚህ ምን ያደርጋል? እኔ እንጃ። እኔን ሲገረመኝ እሷል። በቃ አንቺ እዛ ሁኚ፣ ሬሳዋን ነው ማመጣልሽ። በእናትህ እንዳገላት እና ይሻላል። ምን ላድርጋት? ወይ ቆይ የምታወጣበት እንትን ዱላ ነገር ላምጣ። በቃ እሺ አንቺ ማንም ሰው እንዲህ መቼም በዚህ ዘመን ላይ ማዕድ አቅርቦ እንብላ ብላ የሚል ሰው የለም ማለት ማዕድ አልከው። በላውን ወደ መጣበት ነገር ገባና ንገረኝ። ስራውን ስጨርስ ቃል የገባህልኝ 600 ሺህ ብር እንደምትሰጠኝ ምን ዋስትና አለ? አሁን ነው እንደሚጠየቀው? አይዞህ፣ እኔ ደግሞ ካንተ እኮ ምንም ነገር አልፈልግም፣ አትስጋ። በወቅቱ የወንድሜ ህመም ነበር የሚያሳስብ። ስለኔ ቅንጣት ታክል አላስበው ነበር። አንተን ማመን ይከብዳል። አይዞህ፣ እኔ ከእምነት ብርቅም ከእውነት ግን አልርቅም። አየህ፣ እውነት ደግሞ ከሁሉ በላይ ይበልጣል። እኔ ቃሌን የማከብር ሰው ነኝ። ቃልም ደግሞ ከሁሉም ነገር ይበልጣል ማለት ነው። ስለዚህ ቃሌን አከብራለሁ። የአንተ እምነት ከቃል በላይ። ለቃልም አይነት አለው እኮ።
የኔ ቃል ደግሞ የፈጣሪ ቃል አይደለም። ሌላ ሰው መሆኑ ይከብዳል። አንተ ምን ሆነሃል? ባህሪውን ያዝ አልኩ እንጂ ሰውየውን ተሸከም አልኩ እንዴ? እንኳን ሌላ ሰው ልሆን ራሴን መሆን እንኳን አቁቶኛል። እንግዲያው በወንድምህ መዳን አለመዳን ላይ ራስን የምትወስነው ማለት ነው። እንዴት እንደማይዘፈን ያስተማርሽ? እኔ ምልክ አብሽዬ የህክምና ዶክመንቶችን ማየት ይችላል? ጠረጴዛው ስራ አለልሽ። ኤምአርአዩ 3 ስካኑ ማን ነው? ከትምህርት ስለራኩኩ ብዙ ቆዩ። ሲቲ ስካኑ ኤምአርአይ ውጤቱ አሉልሽ የተለያዩ ፋይሎች። እንዴ አራ እንዳያጣላል ፍሴተ። እሺ እንካ። አንድ ደግሞ ያዋድዳል። እሺ ቆይ ዶክመንት ልኝ። ይቅርታ አረፈድኩ አይደል? ለምንድን ነው ግን እንደምወድ ለመናገር እንደዚህ ፈራሁት? ልክ ነሽ። የመጀመሪያ ፍቅር እኮ ያስፈራል። ከዚህ በፊት እንደዚህ አይነት ውብ ስሜት ተሰምቶኝ አያውቅም። ስሜቱ ውብ መሆኑን እንዴት አወቅሽ? በመጀመሪያ አንድ ነሽ እኔ ጋር ያለው ስሜት አንተ ውስጥም ስላለ በጣም ደስ ብሎኛል። እኔም እወዳለሁ። መዋደድ 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 ሲቀና መንገድ ነው የአምላክ ዘውድ ረቂቅ መንገድ ነው የአምላክ ዘውድ ልብን በሐሴት ሞልቶ ነፍስን አስቦ አድምቆ ሕይወትን የሚያጣፍጥ ፍቅር ነው የአምላክ እውነት ደስ የሚል መልካም ነገር ቢፈለግ ቢዞር በምድር በጊዜው ደምቆ ቢያምርም መዋደድን አያክልም። ፍቅር ልዩ ነው፣ ድንቅ ነው። መውደድ ልዩ ነው፣ ድንቅ ነው። ፍቅር ልዩ ነው፣
ለመሳም አትቸኩል። እሷ ካልገፋፋች በስተቀር በምንም ተአምር ለወሲባዊ ግንኙነት አትቸኩል። እሷ ችኩሎ እንዳትወድምሽ። ነገር ግን እኔ የምልህ ካደረግ አድርግ። ሌላው ነገር ከሷ ከመጣ ግን አድርገው። ምን ነው? አይገርም? ፎቶ ምንድን ነው? ይመሳሰላል ከለበሽው ልብስ ጋር። ኧረ አይመሳሰልም። አሁን እኮ ይመሳሰል ነበር። ተሽ ምን ሆነሃል? ልክ አይደለም። አዎ ልክ ነሽ። ልክ አይደለም። ትንሽ ተኮፈክ። ፍጹም አይኖች ስለምን ሲነቃሉ ይገዛል። ፈገግታሽ ሲታከልበት ደግሞ አንዳቸው ነው ውበት ይላል። ምን ማለት እንዳለበት ባላውቅም ባጭሩ ውብ ወይዘሪት ብዬሻለሁ። አመሰግናለሁ። እውነተኛ ፍቅር ከፈጣሪ ይቻላል ማለት መቼም ሰዎች ምንሽን ተስፋ በመቁረጥ ህይወት መንገድ ላይ ያለ ትንሽ የሚኖር ተስፋ ህይወትን ከብርሃን ፍጥነት መቀየር እንደሚችለው ነገር እስከዛሬ ወንድ ባለመቅረብሽ ግን ፈጣሪን አመሰግናለሁ። ለምን እንደ አፍሶብኝ ነበረ። ከንፈርሽ ከከንፈሬ ጋር በነበራቸው ወደ ፍጹም እድሜ ልክ ልረሳ አልችልም። በጣም የሚጣፍጥ ከንፈር አለሽ። እነሱን እየተመገቡ መኖር ብቻ ምንኛ ደስ ይል ነበር። ምን ነው ልድገም እንዴ? ደስ ይለኛል። ስራውን በቅርቡ መጨረስ አለብን። ምን እንደምትሰራ እኮ ነገር ስራውን በፍጥነት ለመጨረስ ለአንድ ለሁለት ሳምንት ላልመጣ እችላለሁ። የሚያስፈልገን መሰረታዊ ነገሮች ሁሉ እና ቡሻ ጋር አስቀምጬልሃለሁ። እና ቡሻ ስልክ ደውል። እሺ እደውልልሃለሁ። እሺ ዛሬ ሲያታድር ባጅ ደስ ይለኝ ነበር፣ ግን ወንድሜ ብቻውን ስለሆነ መሄድ አለብኝ። ቀደም እኮ እዚህ አድራለሁ ብላኝ ነበር።
ባይሆን ሳሎን ሶፋ ላይ እንተኛ። እንደዛ ይሻላል። አዎ ልጅ ልተኛ። እሺ ደስ እንዳለ
ፍፄ ምርጫ ውስጥ ባልገባ ደስ ይለኝ ነበር። ወንድሜን ማጣት አልፈልግም። ነገሮቹን ካደረኳቸው በኋላ የጸጸት ስሜት እየተሰማኝ እንደሆነ ምን አለ ባልሽበት ውስጥ ማዳመጥ በቻልሽ። ድጋሚ ዓይንሽን ቀና ብዬ ማየት የምችልበት አቅም የለኝም። ሁሌም በልቤ ውስጥ ዘውድ ጭነሽ ዙፋን ላይ ነግሰሽ ትኖሪያለሽ። አትዘኝብኝ። ታውቁ የወንድ ልጅ ስራ እዚህም ስራ ምን እየሰራ ነው? አይታ አይገርም። ፎቶ ምንድን ነው? የመሳሰለ ክልሎች ልብስ። ቆይ አንተ ግላስ ነው ሊሆን ሄሎ ፍጹምዬ፣ እንዴት ነሽ? ምን ነው በዚህ ሰዓት ከየት ተገኘሽ? ከዚሁ። እንዴት ነህ አባ? ደህና ነኝ። ምን ነው ድምፅሽ ቀዝቀዝ አለብኝሳ? ደህና ነኝ። እንዴት ነህ አንተ? አንድ ጥያቄ ልጠይቅ ነበር አባ። ይቻላል። አስሜ የወንድም ልጅ አለው እንዴ? አረ በፍጹም አይደለም። የወንድም ልጅ ቀርቶ ወንድምም የለውም። ምን ነው ችግር አለ እንዴ? ሄሎ ፍጹም። አለው አባይ። በቃ በኋላ እደውልልሃለሁ። አይዞህ አትደንግጥ። አንተም የዚህ ትውልድ አካል ነህ። ይኸውልሽ ፍፄ ላስረዳሽ። አይ አታስረዳኝ። ያዘንኩብህ ራስህ መሆን ባለመቻለህ። ወንድሜ ዳንኩ እኮ።
እኔን የቀረብከኝ በተሳሳተ መንገድና በተሳሳተ ማንነት ነው። ስለዚህ አላዘንኩብህ። የፈጠረህን አምላክ ግን አሳዝነው። ወንድሜ ምንድነው? ምን ሆነሃል? የጓደኛችን ጣፈንታ እንዳይደርስብን ስጋት አለ። ማለትማ መቼም እያንዳንዳችን በአቶ አስመላሽ እጅ መጥፋት የለብን። ባሳደገን ማህበረሰብ አንጻር አሁን እየሰራን ያለው ስራ ተገቢ አይደለም። ስለዚህ ሁላችንም ራሳችን ማዳን ይኖርብናል። እንኳን ፈልጌ አይደለም ማለት ነው የምወደው ወንድሜን ለማሳከም ሲል። ስለዚህ እጅና ጓንቱንን ከዚህ አውሬ ሰውዬ እርስ በርስ ልንጠባበቅ ይገባል። ካልሆነ እያንዳንዳችን ዕጣ ፈንታ ልክ እንደ ጓደኛችን ነው። ቢያንስ ለምንወዳቸው ሰዎች ስንል መኖር አለብን። እንዴት ነው የምንጠባበቀው? እሱን ጊዜው ሲደርስና ቦታው ላይ ስንሆን የምናየው ይሆናል። ትሰማኛለህ? እስከዛሬ የሰው ነፍስ የበላችሁበትን የሰው ህይወት የቀጠፋችሁበትንና እየሰራችሁት ያለው የጭቀይ ስራ ወደ እስር ቤት ወደ ዝብጥያ የሚያስወርዳችሁ በቂ የሆነ ማስረጃ አለ። አሁን ለመለከቱ አካል አሳልፌ እሰጥልሃለሁ። እመኔ፣ ከዛሬ ጀምሮ ህግ ያድናል። ይሄው ንብረትሽ። ቆይ አንተ ስለዚህ ፋይል ምን የምታውቀው ነገር አለ? አንቺ ከምታውቂው በላይ አውቃለሁ። ሜክሲኮ ውስጥ የኮኬን ንግድ ወደ ተለያዩ የዓለም ሀገራት የሚዘዋወርበት ህገወጥ ፋይል ነው። አባትሽና አቶ አስመላሽ ለረጅም ዓመታት እጅና ጓንት ነው ሲሰሩ ቆይቷል። አባቴ እንደዚህ አይነት የወረደ ሰው አይደለም። እንደዚህ አይነት ርክስ ይሰራ። አሁን ዞር በል። ካላመንሽ ጎግል አድርገሽ ድረሽበት። ዞር በል። እውነታውን እዚህ ታገኘዋለሽ።
ዝንተ ዓለም በጸናው ክብር በሕያው ውዴታ ስፍር ላበቁኝ ዳግም ለመኖር በዜማ እነሱን ልዘክር ከፍጹም የፍቅር ቃል ኪዳን የሚበልጥ የተሻለ እስካሁን አላውቅም የተጻፈ ድርሳን ቀን ሲያምስ መከታ የሚሆን ህመሜ ከሞት ጋር ፈውሴም ከዲና ድር ቢያብር ሲሉብኝ ስትፈስ በኔ ጀንበር ያረገኝ በአዲስ ቀን ብርሃን እንድኖር ፍጹም ነው ያንቺና የእናቴ ልጅ ፍቅር ምን አለ በነገው መንገድ ደግነት በስቶ መዋደድ ቢያሳየን ቀጣዩን ትውልድ እንደዚህ ለፍቅር ሲስብ ምን አለ በነገው መንገድ ደግነት በስቶ መዋደድ ቢያሳየን ቀጣዩን ትውልድ እንደዚህ ለፍቅር ሲስብ ሁሉንም እውነት አውቄዋለሁ። ስለሞገትኩ በጣም ይቅርታ። አንቺ ልዩ ሰው ነሽ። ይህ ትውልድ ለአንቺ ያንስብሻል። ያ ማለት ልክ እንዳንቺ መልካም ሰው የለም ማለት አይደለም። አንቺ ግን ከሁሉም ትለያለሽ። ቀጣይ ትውልድ ብዬሻለሁ። ቀጣዩ ትውልድ በአንቺ ህይወት መስመር ቢቀረጽ ምን አይነት ዜጋ መፍጠር እንደምንችል ሁላችንም ጠንቅቀን እናውቃለን። ዝንተ ዓለም በጸናው ክብር በሕያው ውዴታ ስፍር ላበቁኝ ዳግም ለመኖር በዜማ እነሱን ልዘክር ከፍጹም የፍቅር ቃል ኪዳን የሚበልጥ የተሻለ እስካሁን አላውቅም የተጻፈ ድርሳን ቀን ሲያምስ መከታ የሚሆን ህመሜ ከሞት ጋር ፈውሴም ከዲና ድር ቢያብር ሲሉብኝ ስትፈስ በኔ ጀንበር ያረገኝ በአዲስ ቀን ብርሃን እንድኖር ፍጹም ነው ያንቺና የእናቴ ልጅ ፍቅር ምን አለ በነገው መንገድ ደግነት በስቶ መዋደድ ቢያሳየን ቀጣዩን ትውልድ እንደዚህ